አያስተሰርይም ኃጢአት ወይም ዶ ኖርማል ድንጋይ ብለህ ማንኛውም የከበረ ወርቅም በነካ አያስተሰርይም። ግን አላህ ምን አድርጓል? ያችን ድንጋይ ስትነካ ኃጢአት ይስተሰርያል ብሎ ያን ያከበረውን ነገር የእሳቸው የተከታያቸው ተከታይ ግን የማይጠቅም የማይጎዳ ማለታቸው ይሄ ነገር ላይክ ራሱን የአላህን ትእዛዝ መጻረር አይሆንም ወይ? ኮዝ ሁለተኛ ፎቅ አነሳለሁ። ግን እነሱ የሚያደርጉት ነገር ሁሉ ነብዩ ያዘዛቸውን ነገር ነበረ። የእሱ ሰሃባዎች የሚያደርጉት ነገር አሁን አንተ እንዳልከኝ ከሆነ ሁለቱን መልስልኝ አያይዘ። ስለዚህ ወደ የመጀመሪያውን ጥያቄ ስንመለከተው መጀመሪያ ላይ ነገር ያለው ፈርስት ሶርስ እኛ ቁርአንን ነው እኔ ማስረጃ አድርጌ ያመጣሁት። ቁርአን ላይ አላህ ሱብሓነሁ ወተዓላ ከአላህ ውጭ ያለ ማንኛውም አካል አይጎዳም፣ አይጠቅምም። ሂስ ጀስት ድንጋይ ብለን እየጠራ ነው። አሁንም ቅዱስ ነው ምናምን ጥቁር ነው ድንጋይ ነው፣ ጥቁሩ ድንጋይ ነው ስሙ ራሱ፣ ሌላ እንትን የለውም፣ ኢሹ የለው ነው። ሁለተኛ ዑመር ብን አልኸጣብ ረዲየላሁ አንሁ ያንን ነገር ሲናገሩ እሳቸው ከራሳቸው ካላቸው ከእውቀት የተነሳ ያንን ነገር ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ የተናገሩት ነገር አለ። ልክ አሁን ወደ ሁለተኛው ጥያቄ ስንገባ ማለት ነው እነሱ የሰሩት በሙሉ ሰሃቦች የሰሩት ነገር በሙሉ ትክክል ነው ወይ? ነው አይደለም። ምክንያቱም ሰሃቦች እንደ ነቢያቶች አይደሉም። በእስልምና አስተምሮ ነቢያቶች ሙሉ በሙሉ ከኃጢአት ሙሉ በሙሉ ንጹህ ናቸው። ኃጢአት አይሰሩም። ሊስቱ ይችላሉ። እሳት ማለት ምን ማለት ነው? ትላልቅ የምንላቸው ኃጢአቶችን አይሰሩም። በቃ ትላልቅ ቁጭ አሁን ዝሙት ምናምን ነው ወይ? አስተማሪዎች ስለሆኑ ያንን ሊሰሩ አይችሉም ነቢያቶች። ትናንሽ የሆኑ ስህተቶችን ግን ሊሰሩ ይችላሉ። ሰሃቦች ሊሳሳቱ ይችላሉ። ማንም ለምን እርስ በርስ የሚተራረማሉ። አንተ ተሳስተሃል እዚህ ጋር፣ አንተ እንደዚህ ያርጋል፣ አንተ እንደዚህ ያርጋል፣ አንተ እንደዚህ ያርጋል ይባባል።